እስከ 27ኛ ቀን አሁን ደግሞ እስከ 28 ከ28ኛ ጀምሮ ያለው እናያለን ነው። ሴካንት ማለት አንድን ሰርክል ሁለት ነጥብ ማነው በሁለት ሬዲየሶች መካከል እና በአርክ የተያዘ ከሆነ ሴካንት ተብሎ ይጠራል ማለት ነው። እዚህ ጋር ስንሄድ ቢኦሲ የሚለው ሁለት ሬዲየሶች አሉ፣ ኦቢ እና ኦሲ። እንደገና ደግሞ አርክ አለ ከቢ እስከ ሲ የሚሸፍን። ስለዚህ ቢኦሲ የሚለው ሴክተር ይሆናል። 29ኛው ላይ ፊገር አለ። በዚህ ጋር ሴካንት ላይን ማለት አንድን ሰርክል ሁለት ነጥብ ነክቶ የሚያልፍ መስመር ማለት ላይን ነው እንጂ ላይን ሴግመንት አይደለም። ከሰርክሉም ሊያልፍ ይችላል። ስለዚህ ከሶስት ስናየው ከፒ እስከ ኪው ያለው ይሄ ቀጥታ መስመር ሁለቱን ጊዜ ይነካዋል ሰርክሉ። ሁለተኛ ላይን ነው ይቀጥላል ማለት ነው። ኮርድ ማለት ግን ላይን ሴግመንት ነው፣ በሰርክል ውስጥ የሚኖር ማለት ነው። ሁለት ነጥቦች እሱም ይነካል ግን ላይን ሴግመንት ነው። ስለዚህ ፒ ኪው የሚለው ሴካንት ላይን ይባላል። ሌላ ፊገር ዘ ሜዠር ኦፍ ኤቢሲ እዚህ ጋር ከኤቢሲ ተሰጥቶናል። እሱን የጠየቀው ዘ ሜዠር ኦፍ ኤቢሲ እዚህ ጋር ምናለችን ሴንተር አንግሏ 70 ነች። እቺ አንግል ደግሞ የዚች ግማሽ ስለምትሆን ምክንያቱም ኦን ሰርክል የምትባለች ነች። የዚች የ70 ግማሽ ነች እቺ። ስለዚህ የ70 ግማሽ 35 ይሆናል ማለት ነው። ኤ ላይ ያለው መልስ ነው። 31ኛው እዚህ ጋር አንግሉ ተሰጥቶናል። የአንግል እቺኛዋ አንግል 150 ነች። እቺ ደግሞ የሸፈነችዋ በአርክ ስትወሰድ ከዚህ ዞረን እስከዚህ እስከምንመጣ ይሄን በሁለት ስናባዛው 300 ዲግሪ ይሆናል ማለት ነው። 300 ዲግሪ ከሆነ ከዚች እስከዚች ያለችዋ ደግሞ የአንድ ሰርክል 360 ዲግሪ ስለምትሆን እቺ 60 ትሆናለች ማለት ነው። እቺ 60 ሆነች ማለት ደግሞ የሴንትራል አንግሉን ይለካልናል ማለት ነው። ስለዚህ ሜዠር ኦፍ ኤኦሲ ማለት እቺኛዋ ከዚች አርክ ጋር እኩል ነች። ስለዚህ እቺ ደግሞ ስንት ነች? 60 ዲግሪ። ከ60 ዲግሪ ጋር እኩል ነው። ሲ የሚል መልስ ይሆናል ማለት ነው። 32ኛው ፒራሚድ ነው። ፒራሚድ እነዚህ ላይኖች ላይን ላተራል ኤጅ ይባላል። ይሄ ደግሞ የቤዙ ሳይድ ይባላል። ይሄ ደግሞ ሼድ የተደረገው ላተራል ፌስ ነው የሚባለው። ስለዚህ ላተራል ፌስ የሚል መልስ ይሆናል ማለት ነው። ኤኒ ኪዩብ ኢዝ ሬክታንጉላር ፕሪዝም ነው የሚባለው፣ ምክንያቱም አራት ሳይዶች ስላሉት። ሌሎቹ ትራያንጉላር ነው። ይሄኛው ባለ 3 ነው። ይሄ ደግሞ ሄክሳጎን ባለ 6 ነው። ይሄ ፖሊ ነው። ስለዚህ ትክክለኛው ሬክታንጉላር ፕሪዝም የሚለው ከኪዩብ ጋር ያመሳሰለዋል ማለት ነው። ሬዲየስ እና ሀይት ሰጥቶናል። ሲሊንደር 14ኛ ሬዲየሷ 2/6 የሆነ ነው። ያ ማለት ሬዲየሱ 2 ነው፣ ሀይቷ 6 ነች ማለት ነው። አሁን የጠየቀን ቶታል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ ማለት የላተራል ሰርፌስ ኤሪያው እና የሁለቱ ቤዞች ኤሪያ ድምር ማለት ነው። ስለዚህ 2AB ፕላስ ላተራል ሰርፌስ ኤሪያ ይሆናል። ያ ማለት 2 ፓይ r ፕላስ ኤች ይሆናል ማለት ነው። ስለዚህ 2 ሲደመር 6 8 2 ጊዜ 2 4 ጊዜ 8 32 ፓይ ይሆናል ማለት ነው። ሬዲየሷ 2 ስለሆነች ሀይቷ 6 ነው። 6 ነው 8 ሲባዛ 2 ጊዜ ሬዲየሱ 2 ነው። 2 ጊዜ 2 4 ጊዜ 8 32 ይሆናል። 35 ዘ ቤዝ ኤሪያ ኦፍ ሄክሳጎናል ፕሪዝም ቤዙ ኤሪያው ሰጥቶናል 12፣ ሀይቱ 5 ተሰጥቶናል። ስለዚህ ቮሊዩም የምትጠይቀው ቮሊዩም ማለት ቤዝ ኤሪያውን በሀይት ማባዛት ማለት ነው። ቤዝ ኤሪያችን 12 ነው። 12 ሲባዛ በ5 60 ሜትር ኪዩብ የሚል መልስ ይሆናል ማለት ነው። ሲ 36ኛው ሲሊንደር ኮንቴንስ 0.5 ሬዲየስ ነው። ቮሊዩም ኦፍ ከዚህ ያለ ቮሊዩም ሰጥቶናል። ሀይት ነው የጠየቅነው። ስለዚህ ቮሊዩም ማለት የሲሊንደር ነው። አሁንም ፓይ አር ስኩዌር ኤች እዚህ ኳስቱ ቮሊዩም ስለሚሆን ፓይ ሬዲየሷ ግማሽ ነች። ፓይ ይሄ 1/2 ስኩዌር እናደርገዋለን። ሀይት የለንም። እዚህ ጋር 3/8 ፓይ ቮሊዩም ሰጥቶናል። ስለዚህ ሀይቷን እንፈልጋለን። ይሄ 1/4 ይሆናል። ሁለቱም ሳይድ በ4 4 ስናባዛቸው ፓይ ኤች እዚህ ኳስ
ሶስት ሁለተኛ ፓይ በፓይ ይጣፋል። ከዛ ለፓይ ማጣፋት ይሄ ይጣፋል። ኤች ኢዝ ኢኳልስ ቱ 3/2 ይሆናል ማለት ነው። 3/2 ማለት ደግሞ 1.5 ይሆናል። የቀሩት ደግሞ እስከ 40ኛ ያለውን ቀጥሎ ላይ እንሰራለን። አልገባም ወይም ግልጽ ያልሆነልኝ ጥያቄ ካለ ደግሞ ካላችሁ ኮመንት ላይ ጻፉልኝ። ግልጽ ብትን አድርገን እንሰራዋለን። አመሰግናለሁ።